በዚህ በ21ኛው ክፍለ ዘመን ደግሞ በዚህ አርቲፊሻል ኢንተለጀንስ በበዛበት ዓለም እንደምታውቁት ብዙ ስራዎች ከስመዋል። ብዙ ስራዎች እየጠፉ ነው ያሉት። አሁን የምናያቸው ብዙ ሰው ቀጥረው ብዙ ሰው የስራ ዕድል ፈጥረው የሚገኙ የቢዝነስ ተቋማት፣ ሌሎችም ከቢዝነስ ውጭ የሆኑ ተቋማትም በኤአይ እየተተኩ ስራዎች እየጠፉ ነው ያሉት በዓለም ደረጃ ማለት ነው። ስለዚህ የሰው ልጅ ምን ይሆናል የሚለውን ነገር በጣም አጣብቂና እጅግ በጣም መፈተሽ ያለበት እያንዳንዳችን ጥያቄ ውስጥ አስገብተን ለህይወታችን ቀጣይ እርምጃ ምን ማድረግ አለብን የሚለውን ነገር ዘመን መጥቷል። የምር መጠየቅ ያለብን ጊዜ ላይ ነው ያለነው እና ሁላችንም ለጥያቄዎቻችን ለዘመኑ የሚመጥን ብቃት እና እውቀት እና ስልት ብልሃት ያስፈልጋል ማለት ነው። ለመኖር ሲባል ኖት ኦንሊ ሰው ለማገልገል ለራስህ ለመኖር እስካሁን የነበርክበት መንገድ አይደለም እየጠበቀ ያለው ፊት ለፊት እንዳልኩ አርቲፊሻል ኢንተለጀንስ ባንክ ሰራተኛ እየተካ ነው ያለው። አርቲፊሻል ኢንተለጀንስ ሹፌር እየተካ ነው ያለው። አርቲፊሻል ኢንተለጀንስ መምህር እየተካ ነው ያለውና ኖት ኦንሊ እነዚህ የጠቀስኳቸው ነገሮች ኦልሞስት ከፍተኛ ፐርሰንት የዓለማችን ስራዎች፣ የጉልበት ስራዎች፣ የእውቀት ስራዎች በሙሉ አርቲፊሻል ኢንተለጀንስ ኤአይ የምንለው ነገር እየተካው ነው ያለው። ስለዚህ እንደዚህ ከሆነ እኔ ምን ልሆን ነው? በጣም ማሰብ ያለብንና የዚህ ነገር ጉዳይ እጅግ በጥልቀት ማሰብ፣ በጥልቀት ካሰብነው በላይ በጥበብ ህይወታችን መምራት የሚያስፈልገን ጊዜ ላይ ደረስን። እጅግ በጣም የሚያስገርመውና የሚያስደንቀው ነገር ደግሞ እውቀት ያለው ጥበበኛ ከሆንክ ደግሞ እንደዚህ ዘመን የሚያስደስት የሚያስደንቅ ልዩ ስጦታ ጊዜ እንደሆነ ደግሞ አትርሳ። ስለዚህ ዛሬ የምናወራው ስለ በማናጅመንት የኦንላይን ስራዎች ነው የምናወራው። ቢዝነስ ኦንላይን ስራዎች ምን ላይ እየተሰራ ነው ያለው? ምን ስራዎች አሉ? አሁን ብዙ ሰው ቢዝነስ ተምሯል። በቢዝነስ ባንክ ስራ እየጠበቀ ነው ያለው። ባንኩ ከ2-3 ዓመታት ምን እንደሚሆን ልነግርህ አልችልም። በራስህ እውቀት በራስህ እይታ መመርመር ትችላለህ ማለት ነው። አሁን ሪሞት በሆነ መንገድ ፊዚካሊ ኢንፐርሰናሊ የማናጅመንት ስራዎች እጅግ በጣም እየቀነሱ ነው ያሉ ማለት ነው። እነዚህ የማናጅመንት ስራዎች ኦንላይን እየመጡ ያሉ ማለት ነው። ስለዚህ አሁን ዛሬ ማወራው ለሚቀጠሩና ለሚቀጥሩ ቀጣሪዎች ምንላቸው ትላልቅ የቢዝነስ ተቋማት ሊሆኑ ይችላሉ፣ ሌሎች ነን ቢዝነስ ሊሆኑ ይችላሉ ማለት ነው። ስለዚህ በኦንላይን ስራዎች የነሱ ፕሮጀክት፣ የነሱ ድርጅት፣ የነሱ ተቋም ኦንላይን ውስጥ አስገብተው በኦንላይን ምን አይነት ስራዎች ሰርተው ለመላው ዓለም ተደራሽ መሆን ይችላሉ ነው። አሁን ተቋማት እስካሁን የሚሄዱበት የነበረ መንገድ ፊዚካሊ ነው፣ ኢንፐርሰን ነው። በዛ ኢንፐርሰን በብዙ መልኩ ሊሚትድ ነው ማለት ነው። የሚያገለግሉት ህዝብ በጣም ሊሚትድ ነው። በአካል የሚያውቀው ነው ወይ በባነር ወይ ስትሪም በሆነ ሚዲያ ፊዚካል በሆነ ወይ ነው ሰዎች ሲያገለግሉ የነበሩ፣ ደንበኞቻቸው ሲያገለግሉ የነበሩ። አሁን በዚህ ሰዓት ግን በዚህ ቅጽበት በኤአይ በዚህ ዘመን ግን ዓለምን የሚያዳርስ ተቋም መገንባት ትችላለህ። በምን? በኦንላይን። ትልቁ ስራ ደግሞ ማናጅመንት ነው። የአንድ ተቋም ስኬታማነት መለኪያው የማናጅመንት ስትራቴጂ፣ የማናጅመንት ሪፎርም ነው ዋናው ነገር። ስለዚህ በኦንላይን እንዴት አድርጌ ነው ስራዬ ማስፋት የምችለው? እንዴት አድርጌ ነው በፍጥነት አሜሪካ፣ ቻይና፣ ህንድ፣ ካናዳ፣ ኳታር፣ ኖርዌይ ኢን ኤቭሪ ዓለም ማሰራጨት የምትችለው እንዴት አድርጌ ነው የሚለውን ነገር ዛሬ እናወራለን ማለት ነው። ስለዚህ በዚህ አጋጣሚ ሁሉም ተቋም ማናጅመንት ያስፈልገዋል። ደግሞ በጣም የሚያሳዝነው ኦልሞስት በሚባል መልኩ ኦልሞስት በማንልም ግን አብዛኛው ስለ ማናጅመንት በጥልቀት ያልተማረ ደግሞ ለዚህ ዘመን ለዚህ ኤአይ ክፍለ ዘመን የማይመጥን ኃላፊዎች ያሉበት
ሲኦ የምንላቸው ያሉበት እና የደከመ በዘፈቀደ የሚመራ እቅድ የሌለው እቅድ ቢኖረውም ከወረቀት በላይ ያላለፈ ስትራቴጂክ የሌለው ስትራቴጂክ ቢኖረውም ያልታየ ያልተገነጠለ ምን ተሰራ ምን አልተሰራ ብሎ የሚገመግም እውቀትና ጥበብ የሌለው ማናጅመንት አባላት ወይም ቡድኖች ያሉበት ተቋም ነው የሚበዛው ማለት ነው። ስለዚህ በዚህ ዘመን ይሄም አንድ ክፍተት እያለ በኢን ፐርሰን በፊዚካል ዓለም የራሱ ችግር እያለበት ነገር ግን በዚህ ዘመን ደግሞ በጣም ትልቅ ክፍተት የሚያመጣ ጉዳይ ይሆናል ማለት ነው። በኦንላይን ካልተመራ ከፊዚካል ዓለም ውጭ በሆነ ኦንላይን የማናጅመንት ስራ ካልተሰራ ቢዝነሶች ሆነዋል ሊቀጥሉ አይችሉም። አሁን አንተ ሰውዬ አንቺ ሴትዮ እየሰማሽኝ ያለሽ የቢዝነስ ተቋም ባለቤቱ የሆንሽው ሰው እያዳመጥከኝ ከሆነ ንግግሬ ብቻ ሳይሆን እውነቱን ነው አታች ማድረግ ያለብህ። በዚህ ዘመን ቢዝነስህ ወደ ኦንላይን ስራ መምራት አለብህ። ምን ኦንላይን ስራዎች አሉ የሚለውን ነገር በቀጣይ እናየዋለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ጀምሩት። ለሁሉም ተቋማት ለሁሉም ተቀጣሪዎች ተደራሽ እንዲሆን። ስለዚህ ይህ ቪዲዮ ለማን ነው እየሰራው ያለው ካላችሁኝ፣ አንደኛ በማናጅመንት፣ በኢኮኖሚክስ፣ በአካውንቲንግ ኤኒ ቢዝነስ ፋካልቲ የተመረቃችሁ ልጆች ሰዎች አላችሁ። አብዛኛው ስራ አልያዝም። ስለዚህ በዚህ ሰዓት ስራ የለኝም ማለት በጣም የሚያሳፍር ነገር ነው። ስለዚህ ኦንላይን ፕላትፎርም ላይ መግባት አለባችሁ። ብዙ ስራዎች አሉ። በርካታ የሆኑ የቢዝነስ ኦንላይን ስራዎች አሉ ማለት ነው። የማናጅመንት ስራዎች ማለት ነው። የማስተዳደር ስራዎች ማለት ነው። ስለዚህ ተቀጣሪ ከሆንክ ጥሩ የሆነ ቢዝነስ ፕላን፣ ጥሩ የሆነ የቢዝነስ ፕሮፋይል፣ ጥሩ የሆነ የፐርሰናል ፕሮፋይል አዘጋጅና ሲቪ የምንለው ማለት ነው አዘጋጅና በቢዝነስ ኦንላይን ስራዎች ላይ ገብተህ አፕላይ አድርግ። የራስህ ሶሻል ሚዲያ ክሪኤት አድርግና በዛ ላይ ፖስት አድርግ። እኔ እያደረግኩት ያለሁት ነው እየነገርኩ ያለሁት። እንደምታውቁት ሁሌ እንደምናገረው የመጀመሪያ ፈርስት ዲግሪ ኢኮኖሚክስ ነው። ሰከንድ ዲግሪ ደግሞ ማስተር ደግሞ ቢዝነስ አድሚኒስትሬሽን ነው። ኦልሞስት ከተመረኩ አሁን ያው 8-7 ዓመታት ሆኗል። ግን እንደሚጠበቀው ባለይ እውቀት ላይ ባለይ ጥበብ ላይ እሱን መሰረት አድርጌ ለራሴ ማለት ማስገባት ያለብኝ ገቢ ማግኘት አልቻልኩም። የያዝኩትን እውቀት ደግሞ ለሌሎች ሰዎች ለሌሎች ድርጅቶች ሰጥቼ አገልግሎት መስጠት የምችልበት እድል አላገኘሁም እስካሁን። የመጣሁበት መንገድ አብዛኞቻችሁም እንደዛ እንደምትሆኑ አምናለሁ። ስለዚህ አሁን ግን እንደዛ መሆን አይቻልም። በፊዚካል ሄደ ቢሮ በማንኳኳት ሲቪ በፊዚካል እንካ እስኪ ቅጠራይ በማለት አይደለም። አሁን ጊዜው ይሄ ተቀይሯል። ብትገባም ያን ያህል የምትረካበት ስራ አይሆንም። ያስገባህም ቢዝነስ ተቋም በፊዚካሊ ዓለም አንተዛ ወንበር በማሞቅ ብቻ ችግር የምትፈታ አስተዳዳሪ ልትሆን አትችልም። አሁን ዛሬ የማወራው ለሁለቱ አካላት ነው፣ ለቀጣሪዎችና ለተቀጣሪዎች። በምን በኦንላይን ቢዝነስ አድሚኒስትሬሽን። ስለዚህ እንዳልኳችሁ ወደ ዛሬ የምንገባባቸው በዚህ ዘመን በዚህ ኤአይ ዘመን በዚህ አርቲፊሻል ኢንተለጀንስ በዚህ ቴክኖሎጂ በፈጠነበት ዓለም ያንተ ሙያ ያንተ የማናጅመንት ስራ ለብዙ ተቋማት ለብዙ የዓለም ጫፍ የምትፈልግ ከሆነ ኦንላይን ቢዝነስ ስራ ጀምር ማለት ነው። ኦር ቀጣሪ ከሆንክ ደግሞ ያንተ ቢዝነስ ያንተ ኤኒ ተቋም ከሰፈር ወጥቶ ለዓለም የሚያዳርስ ለዓለም ህዝቦች ደንበኛ በመሆን ልዩ ዩኒክ የሆነ ብቃት የያዘ አቅም የያዘ ቢዝነስ እንዲሆን በኦንላይን ማናጅመንት ስራህን አስጀምር። ቴክኖሎጂ ዘመን በኦንላይን ቢዝነስ አድሚኒስትሬሽን የምንላቸው ወይም ደግሞ የማናጅመንት ኦንላይን ስራዎች አፕላይ የሚያደርጉ ብዙ ሰዎች አሉ።
ቢዝነስ አድሚኒስትሬሽን የሚፈልጉ ደግሞ ተቋማት አሉ። ስለዚህ አለመገናኘት ነው ችግሩ። ኢትዮጵያውያን ከዚህ ውጭ ነው የሆነው። ተቀጣሪዎችም የዚህ እድል ማግኘት አልቻለም። አሜሪካ ሆነው የተለያዩ የቢዝነስ ተቋማት በኦንላይን የማናጅመንት ስራ ይፈልጋሉ። ስለዚህ ኢትዮጵያውያን ግን በዚህ መልኩ እየተጠቀምን አይደለም ብዬ ነው የማምነው ማለት ነው፣ እኔንም ጨምሮ ማለት ነው። ስለዚህ ከዛሬ ጀምሮ ሰርች በማድረግ ጎግል አድርገ አሁን በዚህ ሰዓት ቻትጂፒቲ አለ፣ ዲፕሲክ አለ፣ የተለያዩ የኤአይ ቱሎች አሉ። እነሱን ተጠቅመህ የትኛው ቢዝነስ ነው በኦንላይን የማናጅመንት ስራ ማሰራት የሚችለው ብለህ ገብተህ ስትጠይቅ ታገኛለህ። ስለዚህ እሱም የሚያስፈልገውን ክራይቴሪያ ሪኳየርመንት በማሟላት ቀስ በቀስ እዛ አንተ ተጠቃሚ መሆን ትችላለህ። አንተም ለዓለም ተደራሽ ትሆናለህ፣ ተቋሙም ለዓለም ተደራሽ የሆነ ተቋም፣ ተወዳጅ የሆነ ተቋም ይሆናል ማለት ነው። ስለዚህ ኢትዮጵያውያን ከሁለቱ ነፃ እስከሆን ነው ይህን ነገር እያወራ ያለሁት። ስፔሻሊ በቢዝነስ ማርኬቲንግ ተጀምሯል። አሁን ነፃ የሆን ነው እኛ ኢትዮጵያውያን በኢኮኖሚክስ ሌላ ጊዜ እመጣበታለሁ። በኢኮኖሚክስ በኦንላይን ስራዎች በጣም ብዙ ስራዎች አሉ። እኔ ሳያቸው ነበርና በማናጅመንት ነው ዛሬ እያወራን ያለው። ማናጅመንት ተመረቃ ከሆንክ ወንድሜ፣ ማናጅመንት ተመረቀሽ ከሆንሽ እህቴ፣ አሁን የትም ሙያ ልትሆኝ ይችላለሽ፣ ወይም ደግሞ ያልተቀጠርክ ልትሆን ትችላለህ። ይህንን ቪዲዮ እያዳመጥከኝ ከሆነ ከዛሬዋን ቀን ጀምረህ ያሉትን በዚህ ዓለም ያሉትን የቢዝነስ ኦንላይን ቢዝነሶች ልቅም አድርጌ አንድ በአንድ ነግርሃለሁ። እነሱን በወረቀት እና ስክሪፕቶ ያዝና እያንዳንዳቸው ምን ናቸው የሚለውን ነገር በምንስ መስራት እችላለሁ፣ እንዴትስ ማድረግ እችላለሁ የሚለውን ነገር እያየን እንሄዳለን። ሰብስክራይብ አድርግ፣ ላይክ እና ሼር በማድረግ ቪዲዮውን ጀምረው ማለት ነው። አንደኛው በዚህ ጊዜ የማናጅመንት የኦንላይን ስራዎች ፕሮጀክት ማናጅመንት ነው ማለት ነው። በጣም ብዙ የቢዝነስ ተቋማት ነን ቢዝነስ የሆኑ ኤንጂኦ የሆኖችም ፕሮጀክት ማናጅመንት ኦንላይን ፕሮጀክት ማናጅመንት ስራዎች ይፈልጋሉ። ኤምቢኤ የተመረቀ ሰው ከሆንክ ስፔሻሊ ደግሞ ፕሮጀክት ማናጅመንት ስፔሻላይዝድ አድርገህ ከሆንክ ይህ ቪዲዮ ላንተ ድንቅ መልእክት ነው ማለት ነው። ስለዚህ በዚህ ፕሮጀክት ማናጅመንት አፕላይ አድርግ፣ ፕሮፋይልን አዘጋጅ። ፕሮጀክት ማናጅመንት ማለት የሆነ ሊሚትድ የሆነ ፕሮጀክት ነው። የተለየ ስታርትአፕ ያለው የሆነ ደግሞ ኤንድ ፖይንት ያለው ማለት ነው። ለአንድ ቀን ሊሆን ይችላል፣ ለሳምንት ሊሆን ይችላል፣ ለሁለት ሳምንት ሊሆን ይችላል፣ ለወር፣ ለአንድ ዓመት፣ ለሁለት ዓመት የሆነ ፕሮጀክት ማለት ይህንን ነው። የሆነ ተቋም በውስጡ የተለያዩ ስራዎች ሊሰራ ይችላል። የተለያዩ ቡድን ሊኖሩት ይችላሉ። እያንዳንዳቸው ግን የራሳቸው የሆነ ፕሮጀክት ማናጅመንት ሲስተም ሊጠቀሙ ይችላሉ ማለት ነው። ለድርጅቱ ስኬታማነት፣ ለድርጅቱ ግብ መምታት እያንዳንዳቸው ክፍልፋዮች፣ የስራ ድርሻዎች የራሳቸው ፕሮጀክት ማናጅመንት አለ። እንዳጠቃላይም ፕሮጀክት ማናጅመንት ሊሆን ይችላል ማለት ነው። ስለዚህ በዚህ መልኩ አንተ በፕሮጀክት ማናጅመንት ምንድን ነው የማደርገው ካልከኝ፣ እነሱ የሚፈልጉት በኦንላይን ፕሮጀክት ማናጅመንት የሚፈልጉት አንደኛ እቅድ፣ ፒውር የሆነ ፕላን የሚያወጣ ሰው ይፈልጋሉ። በደንብ ካወቅከው ፕሮጀክቱ ምን እንደሆነ፣ አላማው ምን እንደሆነ፣ ለዓላማው የሚያስፈልገው ነገር ካወቅ፣ ከስተመሩ ክላይንቶቹ እነማን እንደሆኑ ከተረዳህ እቅዱ ምን ያስፈልገዋል የሚለውን ነገር እቅድ የሚያወጣ ይፈልጋሉ። ሁለተኛ ኦርጋናይዝ የሚያደርግ፣ ለእቅዱ ኦርጋናይዝ የሚያደርግ፣ ስታፊንግ የሚያደርግ፣ የሚያስተባብር። ሌላው የሚያስፈልጋቸው በዚህ ፕሮጀክት ማናጅመንት ኢምፕሊመንት የሚያደርግ፣ ወደ ተግባር መቀየር የሚያስችል የፕሮጀክት ማናጅመንት ሰው ይፈልጋሉ፣ በኦንላይን ማለት ነው። መጨረሻ መከታተልና መቆጣጠር ነው። በዚህ ፕሮጀክት ማናጅመንት ትከታተለዋለህ። ዴይሊ ሊሆን ይችላል፣ እንመጣበታለን። ዴይሊ ማናጅመንት ስራ የትኛው ነው የሚለውን ነገር ማለት ነው። በየቀኑ በየሳምንቱ ሊሆን ይችላል። ያሉትን ድክመቶችን ልቅም አድርጎ በመያዝ ያሉትን ጠንካራ ጎኖችን በማስፋት በጥልቀት በመግባት ድክመቶችን በየጊዜው በማስተካከል ፕሮጀክቱ በየጊዜው እያደገ ነው ወይስ እየተቀነሰ ነው የሚለውን ነገር በማየት በመገምገም ኮንትሮል ማድረግ የሚገባን ነገር ኮንትሮል በማድረግ በኦንላይን የተለያዩ ትሎች አሉ። እነዚህ ትሎች በመጠቀም
መሳሪያዎች አሉ። በዚህ ዘመን ኤአይ ዘመን ፕሮጀክት ማናጅመንት፣ በኦንላይን ፕሮጀክት ማናጅመንት አንተ እዛ የግድ ፕሮጀክቱ ላይ መኖር አይጠበቅብህም። ቪርቹዋል በሆነ ወይ ፕሮጀክቱ ማኔጅ ማድረግ የምትችልበት እድል አለ ማለት ነው። እነዚህ ትሎች አንደኛ አሳና የሚባል ቱል አለ። ሁለተኛው ትሬሎ የሚባል አለ። እነዚህ የአፕሊኬሽኖች ናቸው እንደ ቱልስ ኦፍ ኤአይ የምንላቸው ማለት ነው። ሌላ ማንዴኮም የሚባል አለ፣ ጅራ የሚባል ነገር አለ፣ ሌሎችም አሉ ወዘተ። ብዙ የኦንላይን ፕሮጀክት ማናጅመንት ቱሎች አሉ። እነዚህን ቱሎች በመጠቀም ፕሮጀክቱ ስኬታማ የምታደርግበት እድል አለ። ስለዚህ በዚህ ፕሮጀክት ማናጅመንት ኦንላይን ስራዎች ብዙ ተቋማት ይፈልጋሉ፣ ሰዎች ይፈልጋሉ። አንተ በፕሮጀክት ማናጅመንት ልዩ ዩኒክ የሆነ በማንም የማይተካ ብቃት ሊኖር ይገባል። ተመርቀህ ልትሆን ትችላለህ፣ ግን በየጊዜው አፕዴት በማድረግ በተለያዩ ሁኔታዎች፣ አጋጣሚዎች በዩቲዩብ በሌሎች ሶሻል ሚዲያ ፕላትፎርሞች ራስን እያሳደግ ብቃትን እያሳደግ ፕሮፋይልን ጥሩ በማድረግ 100,000 200,000 በወር የምታገኝበት እድል እንዳለ ገብተህ ማየት ትችላለህ። ይህ እድል ሚስ እንዳታደርገው። ሁለተኛው በዚህ ኤአይ ክፍለ ዘመን የማናጅመንት ኦንላይን ስራ ማን ነው ካልከኝ ሪሞት ቲም ማናጅመንት ነው። በሩቅ በመሆን ሰዎችን ማኔጅ ማድረግ ማለት ነው። ዋይፋይ ካላቸው የተለያዩ እና አንተ ኮንትሮል የምታደርግበት ኦንላይን ኮንትሮል የምታደርግበት መንገድ ካለ ሩቅ የሆኑ አሜሪካ ያለው ተቋም ሊሆን ይችላል፣ ህንድ ያለው ቻይና ያለው ተቋም ሊሆን ይችላል። ኤኒ ሪሞት ኤሪያ ያሉ ሰዎች አንተ የማናጅመንት ብቃት የተለያዩ ስትራቴጂዎች የተለያዩ ቢዝነስ ፕላን በማዘጋጀት የተለያዩ ለነሱ የሚያስፈልጋቸው ግብአቶች፣ ስልጠናዎች፣ ኮንሳልታንቲንግ ስራዎች በመስራት ሪሞት ኤሪያ ያሉ ሰዎችን ያሉ ፕሮጀክቶችን ማኔጅ የምታደርግበት ልዩ ብቃት ነው ማለት ነው። ስለዚህ ሩቅ ያሉ ሰዎች ሪሞት ኤሪያ ያሉ ቡድኖችን የማስተባበር ብቃት አንዱ የኦንላይን ስራ ነው ማለት ነው። ይህም የራሱ የሆነ የኤአይ ቱል አለው ማለት ነው። ሶስተኛው ኦንላይን ኮሚኒኬሽን ነው። ኦንላይን ኮሚኒኬሽን ምንድነው የምንላቸው? ሪሴፕሽን ምናምን እንላቸዋለን። ነገር ግን ከዚህ በላይ ያለፈ የኮሚኒኬሽን ስትራቴጂ የሚባል አለ ማለት ነው። ሰዎች እንዴት ማናገር እንደሚችል አንድ ማናጀር፣ አንድ ቡድን መሪ፣ አንድ ባለሙያ ደንበኞች እንዴት አድርጎ ማናገር የሚችለው። አሁን በፊዚካል የሚመጣ ደንበኛ አይደለም ደንበኛ የሚባለው፣ በሶሻል ሚዲያ የምታገኘው ደንበኛ፣ አንድ ጊዜ ስክሮል በማድረግ የምታልፈው ደንበኛ ያንተ ደንበኛ መሆኑን በማወቅ ያንን ደንበኛ አትራክት ለማድረግ ለረጅም ጊዜ አንተ ጋር ለመቆየት የሚያስችል ምን አይነት ኮሚኒኬሽን ነው መጠቀም የምትችለው? ኮሚኒኬሽን ሲባል ቨርባል ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። የተለያዩ የኮሚኒኬሽን ስትራቴጂዎች በመጠቀም ክላይንቶችን የማቆየት እኛን እንዲወዱን የኛ ፕሮዳክት የኛ ሰርቪስ የሚወዱበት መንገድ የመፍጠር ብቃት የኮሚኒኬሽን ኦንላይን ኮሚኒኬሽን ብለን እንጠራዋለን ማለት ነው። በዚህ ኦንላይን ኮሚኒኬሽን የራሱ የሆነ የኮሚኒኬሽን ስትራቴጂ እና ቴክኒክ ኤንድ ታክቲክ አለው ማለት ነው። እሱ ሌላ ጊዜ እንመጣበታለን። ስለዚህ ሌላው አንተ በቢዝነስ የተመረቅ ሰው ከሆንክ የቢዝነስ ኦንላይን ኮሚኒኬሽን የሚባል ስራ አለ። እሱን ላይ ኢንዲቴይል ራስን አሳድግ። ሰብስክራይብ ያደረጋችሁ በዚህ አጋጣሚ። ሌላው የኦፕሬሽን ማናጅመንት ማለት ነው። የዚህ ኦፕሬሽን ማናጅመንት የምንላቸው በኦንላይን ሆነ ፕሮጀክት ሊሆን ይችላል፣ የ3 ዓመት ስትራቴጂክ ሊሆን ይችላል። ይህ የቢዝነስ ተቋም የተለያዩ ኢንዱስትሪ ፋብሪካ ሊሆን ይችላል፣ የጤና ተቋም ሊሆን ይችላል፣ የፓርቲ ተቋም ሊሆን ይችላል፣ የሃይማኖት ተቋም ሊሆን ይችላል። ኤኒ ኤንጂኦስ ስራዎች እና ቢዝነስ ተቋሞች ሊሆን ይችላሉ። ኦፕሬሽን የሚባለው በየሰዓቱ በየዕለቱ አንተ ከኦንላይን ማጠፋበት ጊዜ ነው ማለት ነው። ኦፕሬሽን ማናጅመንት ስራዎች እጅግ በጣም ኮንሰንትሬትድ ሆነ የምትሰራበት ስራ ነው ማለት ነው። በየሰዓቱ የምትከታተልበት ነው። ድክመቱና ጥንካሬው በየቅጽበቱ
1 ሚኒት ማናጅመንት የሚባለው እዚህ ላይ ነው ማለት ነው። በየጊዜው ትከታተላለህ። ስህተቶች ሲያጋጥሙ ስህተቱን ታርማለህ። ጥንካሬ ሲኖር እሱን ታሳድጋለህ። በቨርቲካል ኤንድ ሆሪዞንታል ጥንካሬውን ታሰፋዋለህ፣ ታሳድገዋለህ ማለት ነው። ድክመቱ ደግሞ ትቀንሰዋለህ። ሁልጊዜ በኦንላይን ስራዎች ከድርጅቱ ጋር አታችመንት ሊኖር ይገባል። የዕለት ዕለት፣ የሳምንት፣ የቀናት አታች ሆነን ልትሰራበት የምትችል ኦፕሬሽን ማናጅመንት ይባላል ማለት ነው። ይህ ኦፕሬሽን ማናጅመንት ምን ያስፈልገዋል? በጣም ከፍተኛ ኮንሽስነስ የሆነ ሰው ያስፈልገዋል። ማለት ደፋር መሆን አለብህ፣ ንቁ መሆን አለብህ፣ አስተዋይ ሰው መሆን አለብህ። ከመድፍረት ነገሮች የምትወስን የሊደርሺፕ ስታይሎች ባለፈው ያየነው ነገር ነበረ። በጣም ፈጣን የሆነ አውቶክራቲክ የሆነ ሊደር መሆን አለብህ። በዚህ ሰዓት ስህተቶች ይሄ ነገር ስህተት ነው ማቆም አለብን፣ ይሄ ነገር ጥሩ ነው ማስፋት አለብን ብለን ለመወሰን ዕለት ተዕለት ስራዎች ክንውን የመገምገም የማሳደግ የመቆጣጠር ችሎታዎች ሁሉ የኦንላይን ኦፕሬሽን ማናጅመንት ይባላል ማለት ነው። በዚህ ብቃት ለማሳደግ ኮርሶችን መውሰድ ትችላለህ። ኤአይ ቱልስ ውስጥ ገብተህ፣ ጎግል ውስጥ ገብተህ፣ ዩቲዩብ ውስጥ ገብተህ፣ ኤኒ ሶሻል ሚዲያ ፕላትፎርም ገብተህ መማር የምትችልበት እድል አለ። ይህ ኦፕሬሽን ማናጅመንት እጅግ በጣም በርካታ ስራዎች ያሉበት ነገር ነው። ተጨማሪ ስራዎች ለመስራት የሚያስችል እድል ያለው አይደለም። ይሄ ከፍተኛ የሆነ ለአንተ የሚመጥን አንተ ላወጣኸው ጉልበት የሚመጥን ክፍያ መጠየቅ አለብህ። ድርጅቶችም ለዚህ የምትቀጥሩት ሰው በጣም ፈጣን፣ በጣም ኮንሽየስ ንቁ የሆነ አዋየር የሆነ ሰው ብቃት ያለው ሰው መሆኑን አይታችሁ ነው መቅጠር ያለባችሁ ማለት ነው። ምክንያቱም ከመቅጽበት የሚወሰኑ ነገሮች እጅግ በጣም ከፍተኛ ንቃተ ህሊና፣ ከፍተኛ አዋየርነት ስለሚያስፈልጋቸው ብቁ የሆነ ሰው መምረጥ ያስፈልጋቸዋል። ለዚህ ደግሞ ተመጣጣኝ የሆነ ዋጋ ደሞዝ መክፈል ይጠበቅባቸዋል ብዬ አስባለሁ። የሰው ሀብት ማናጅመንት ነው ኤችአርኤም ነው። ሁማን ሪሶርስ ማናጅመንት ምንለው ሰዎች ከምልመላ ጀምረው እስከ የመቀጠር ሂደት ያሉ ነገሮች በሙሉ አሁን እስካሁን ስንነጋገራቸው የነበረው ፕሮጀክት ማናጅመንት፣ የኦንላይን ሰዎች እንዴት መቅጠር እንችላለን የሚለውን ነገር ለማየት ራሱ ሁማን ሪሶርስ ማናጅመንት ነው የሚሰራው። ሰው ከመመልመል፣ ኢንተርቪው ከማድረግ፣ ከማሰልጠን፣ ከማሳደግ ተከታታይ ኮንቲኒየስ የሆነ ፕሮፌሽናል ኢምፕሩቭመንት ሲፒዲ የምንለው ይሄ በኤዱኬሽን በአብዛኛው እናገኘዋለን ማለት ነው። ሰዎች ራሳቸውን እንዲያሳድጉ ከምልመላ ጀምሮ እስከ ከፍተኛ የሆነ የሙያቸው ብቃት እስኪያገኙ ድረስ ተከታትለን ሰዎችን የምናበቃበት የኦንላይን ማናጅመንት ስራ ነው ማለት ነው። ኤችአርኤም ሁማን ሪሶርስ ማናጅመንት ማለት ነው። ይህ በዚህ ሰዓት ከፍተኛ የሆነ የሰው ኃይል የሚያስፈልገው ቅጥር የሚፈልጉት ድርጅቶች እጅግ በጣም ከፍተኛ ነው። በዚህ ኮንሰንትሬትድ ሁማን ሪሶርስ ማናጅመንት የተመረቀ ሰው ካለክ በዚህ ጉዳይ ላይ እንዲታይ ራስን አሳድግ፣ ፕሮፋይልን አሳድግ፣ አሳምር፣ አፕላይ አድርግ። በወር እና በአመት ከፍተኛ አንተ ያልጠበቅከው ገቢ የምታገኝበት በዚህ ኤአይ አርቲፊሻል ኢንተለጀንስ ጊዜ መጥቶልሃል። ይህ ትልቅ እድል ሚስ እንዳታደርገው አደራ ለማለት ፈልጋለሁ። ሌላው ቨርቹዋል አሲስታንስ ማናጅመንት ይባላል። ይህ ከኮሚኒኬሽን ማናጅመንት ስትራቴጂ ተመሳሳይነት ነገር አለው። ይሄ በዙም በተለያዩ ቱሎች አሉ ቨርቹዋል የምናደርጋቸው ለሰራተኞች፣ ለተራ ሰራተኞች፣ ባለሙያዎች፣ ቡድን መሪዎች፣ ሲኦ የምንላቸው ለዳይሬክተሮች ድጋፍ የምንሰጥበት ነው። ቨርቹዋል አሲስት የምናደርጋቸው እነሱን ተክተን እኛ ድጋፍ የምንሰጥባቸው ማለት ነው። ለምሳሌ የሆነ ስራ ካለው ያንን ስራ አስፈጻሚ ስራ አስኪያጅ እኛ ተክተን በቨርቹዋል ሰዎችን ማነጋገር፣ ኢሜይል መመለስ፣ ኤኒ ሶሻል ሚዲያ ፕላትፎርም መልስ መስጠት፣ ቴክስት ማድረግ፣
ማንበብ የሆነ ነገር አንብበን የተደራጀ ሀሳብ ለቡድን መሪው ለባለሙያው መስጠት የምንችልበት ቨርቹዋል ኮሚኒኬሽን ማለት ነው። ይሄ ቨርቹዋል ማናጅመንት ስራ በኦንላይን እጅግ በጣም ብዙ ስራዎች ነው ያሉት። ያንን ነገር መጠቀም ትችላለህ ማለት ነው። ሌላው ኦንላይን ማርኬቲንግ ካምፔን ነው። ይሄ ብዙ ሰዎች በኢትዮጵያ ጀምረውታል ማለት ነው። ኦንላይን ማርኬቲንግ ብዙ ስራዎች አሉ። በማርኬቲንግ ዲጂታል ማርኬቲንግ የምንለው ብዙ ነገር አለ። ኮንተንት ክሪኤሽን፣ ኢሜይል፣ አፍሌት ማርኬቲንግ፣ ሶሻል ሚዲያ ማናጅመንት የምንላቸው የዲጂታል ማርኬቲንግ ብዙ ስራዎች አሉ። ታውቃቸው ይሆናል። በእነዚህ ስራዎችም እንዲታይል ገብተህ ይሄ ለእኛ ነው ማለት የሚቀርበን ማናጅመንት ለተመረቀ ሰው ነው የሚቀርበን። ሌሎች ሰዎች ሳይመረቁ ማናጅመንት ሳይመረቁ ሶሻል ሚዲያ ማናጅመንት እኮ እየሰሩ እኮ ነው። ምን ሆነ ነው? ሰርቲፊኬቱ ካለ አንተ ደግሞ እንዲታይል የሆነ ነገር ካነበብክ በበለጠ ውጤታማ የሆነ ስራ ልትሰራ ትችላለህ። ውጤታማ የሆነ በጣም ከፍተኛ ጥራትና ብዛትና ጥራት ያለው ሰርቪስ፣ ብዛትና ጥራት ያለው ፕሮዳክት ምርት ማምረት የምትችል ሰው ነህ አንተ። ስለዚህ በኦንላይን ስራዎች ይህ ኦንላይን ማርኬቲንግ ብዙ ስራዎች እየወጡ ስለሆነ አንተ የማናጅመንት ተመራቂ ከሆንክ አካውንቲንግ፣ ኢኮኖሚክስ በሌላ ጊዜ እንመጣበታለን። ይህን ነገር አፕላይ ለማድረግ እንዲታይል ስራዎችን በደንብ ብቃትን አሳድግ። ተመርቅ ያለው አንዴ ብለህ ሰርቲፊኬትን ትራስ በማድረግ ቦርሳን ውስጥ አስገብተህ ሳትጠቀምበት ሌሎች ድርጅቶችም ጥቅም ሳይሰጥ ዝም ብለህ መቃብር እንዳትወርድ በደንብ ተጠቀምበት የሚል ሀሳብ ነው ያለ። ሌላው ከስተመር ሰርቪስ ማናጅመንት ነው። ሲአርኤም የምንለው የከስተመር ሃንድሊንግ ስራዎች የምንሰራቸው ሰዎች ሪኩዌስት ያደርጉ ጥያቄ፣ ቅሬታ ሲኖራቸው እንዴት አድርገህ ነው ቅሬታ መፍታት የምትችለው? የኮንፍሊክት ማናጅመንት የምንላቸው ነገሮች እዚህ ውስጥ ይካተታሉ ማለት ነው። የሆነ ችግር ሪስክ ሲገጥመው እንዴት አድርገህ ነው ከሪስኩ ተቋም ማውጣት የምትችለው? የራሳቸው የሆነ ታክቲክና ስትራቴጂ አላቸው። ይሄ እንዲታይል በደንብ ራስን አሳድግ። ለዚህ ሲአርኤም የሚፈልጉ ድርጅቶች በጣም ብዙ ድርጅቶች አሉ በኦንላይን ስራዎች። አንተም ደግሞ በኦንላይን ራስን ፕሮፋይልን አሳድገህ የውስጥ ብቃትንም ከፍ አድርገህ ኦንላይን አፕላይ አድርግ፣ ታገኛለህ። በሰጠው ልክ ደግሞ ትሸለማለህ የሚል ሀሳብ አለ። የመጨረሻው ኦንላይን ኮንፈረንስ አለ። ሰዎችን መምራት ትችላለህ በኦንላይን። ጥያቄዎቻቸውን ታዳምጣለህ። ጥያቄዎቻቸውን ኦርጋናይዝ ታደርጋለህ በ3 በ4 መልኩ ለሁሉም ተደራሽ የሆነ በጣም አሳማኝ የሆነ የመሪነት ድርሻ ልትወጣ ትችላለህ በኦንላይን ኮንፈረንስ ማለት ነው። ሶሻል ሚዲያ ማናጅመንት እዚህ ውስጥ ነው የሚካተተው። ኤኒ ሶሻል ሚዲያ ፕላትፎርም አሉ። ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ሊንክድኢን የሚባሉ አሉ። እነዚህ በሙሉ ኮንትሮል ለማድረግ ክላይንቶች ምን አይነት ክላይንቶች ናቸው፣ ምን አይነት ከስተመሮች ናቸው፣ ምን አይነት ፕሮዳክት እና ምን አይነት ሰርቪስ ይፈልጋሉ፣ በምን አይነት መልኩ፣ በምን አይነት ዘዴ፣ በምን አይነት ቴክኒክ እና ስትራቴጂ ይፈልጋሉ የሚለውን ነገር እሱን ነገር በማወቅ በመረዳት አንተ ራስን በሙሉነት ለጥበብና ለእውቀት ከሰጠህ ያንን ያገኘውን እውቀትና ጥበብ በሙሉነት ለድርጅቱ መስጠት ከፈለግ ድርጅቱ ሳይፈልግ አንተን የመሰለ ሰው መተካት እና ማግኘት እስካልቻለ ድረስ የጠየቀውን ሁሉ ሊከፍል ይችላል። ነገር ግን አንተ ለምትጠይቀው ዋጋ የሚያስከፍል የሚያወጣ ውስጣዊ ብቃት አለ ወይ ነው። እሱን እያሳደግክ ነው ያለው። እሱን ካሳደግ እመነኝ በዚህ ጊዜ በዚህ ኤአይ እና አርቲፊሻል ኢንተለጀንስ ጊዜ ደሃኔ ማለት እጅግ በጣም ውርደት ነው። እጅግ በጣም አሳፋሪ ነው። በዚህ ዘመን ውስጣዊ ብቃቱን ያሳደገ በቴክኖሎጂ ራሱን ያበቃ እንደሱ ማን አለ? እሱ ልዩና ድንቅ ሰው ሆኖ ይቀጥላል። ሌሎች ሰዎች ቴክኖሎጂ ጊዜውን የሚመጥን ብቃት ከሌላቸው እና እሱን የሚመጥን አቅም ማሳደግ ካልቻሉ እና ለሱ የሚመጥን ዝግጅት ካላደረጉ ወድቀው እንደሚቀሩ ምንም ጥርጥር የለውም። አሁን ሀብታም የምትለው ሰው ለቀጣይ 2-3 ዓመታት ሀብታም ሆኖ ላይ ይቀጥል ይችላል። አሁን ደሃ ነው የምትለው ሰው አሁን ባለው ነገር ነው የሚወሰነው ማለት ነው። ራስን አዘጋጅ። በማናጅመንት በኢኮኖሚክስ ኤኒ ቢዝነስ ፋካልቲ ለተመረቃችሁ ሰዎች የሚሆን ነው። ሌላው
ተቋማት አሁን ከፊዚካል ዓለም ወጥታችሁ ለዓለም በፍጥነት ተደራሽ ለመሆን በስፋት ሰዎችን ማገልገል፣ ምርቶቻችሁን ለመሸጥ ከፈለጋችሁ፣ ሰርቪሶቻችሁን ለብዙ ሰዎች ማገልገል ከፈለጋችሁ ስራዎቻችሁ ከኢንፐርሰን ከፊዚካል ኮንታሚኔሽን ለቀቅ አድርጋችሁ ቀስ በቀስ በኦንላይን ስራዎች ሰዎች እንዲጠቀሙባቸው፣ ሰዎች እንዲገለገልባቸው ማድረግ ከቻላችሁ እመኑኝ ቢዝነሳችሁ እንደነበረው አይቀጥልም። በጣም ድንቅና አመርቂ እጅግ በጣም ደስ የሚል ጊዜ እየመጣ ነው ለሁላችን። በዚህ ኦንላይን ስራዎች ውስጥ ለገቡ ተቋማትና በዚህ ኦንላይን ስራዎቻቸው ማሳወቅ የቻሉ ተቋማትና ተቀጣሪዎች እጅግ በጣም አስደማሚና አስገራሚ ጊዜ መጥቷል። በዚህ ኤአይ ክፍለ ዘመን ለዚህ ኤአይ ክፍለ ዘመን እኛን እንዲያገለግልኝ እንጂ በእኛ ላይ ሆኖ እኛን ቸቸ እንዲለን እንዲረግጠን ባንፈቅድ የሚል መልእክት አለኝ። እስከዚህ አብረ ከቆየህ እጅግ በጣም ማመስገን ፈልጋለሁ። ሳብስክራይብ አድርጉ። በቀጣይ ቪዲዮ በኢኮኖሚክስ የተለያዩ ርዕሰ ጉዳዮች ኢኮኖሚክስ በኦንላይን ስራዎች ምን ስራዎች አሉ ለሚለው በምንስ መልኩ መግባት እንችላለን የሚለው ነገር በበለጠ በሰፊው መጣበታለሁ። መልካም ጊዜ ይሆንላችሁ።